ትሁት ድራማ ክፍል 38 ተለቀቀ። ትሁት ድራማ ካሌብ ቲናን እንቅ አድርጎ ሊገላት ነበረ። እንግዲህ ዳኒና ቲና በአንድ ሆነዋል። እንደዚሁም ደግሞ ዳኒና ኤዶም ተለያዩ ማለት ነው። ዳኒና ኤዶም ተለያዩ። እንግዲህ ዳኒ የተለየችበት ኤዶም ጥታው የሄደችበት ምክንያት ያው ከቲና ጋራ ስለሚጃጃል ነው ማለት ነው። ትሁት ሁሉንም የምትመክር ምርጥ የቤት ሰራተኛ ስትሆን አባባ እማማ እያለች አባባ እንዲሁም ደግሞ ዳንዬ እያለች ትመክራቸዋለች። እንግዲህ ትሁት በጣም ደስ የምትል ልጅ ነች ማለት ነው። ትሁትዬ ቀጤበት ለአባባ ያላት ክብር፣ እንደዚሁም ደግሞ ኤዶምን ስትመክራት ራስሽን ጠብቂ፣ ተጠንቀቂ እያለቻት ነበረ። እንደዚሁም ደግሞ ዳኔን አንተ ኤዶምን የራስህ ማድረግ አትችልም፣ በቃ ካሁን በኋላ የራስህ ሁን እያለችው ነበረ። ካሌብና እንግዲህ ኤዶሜ ባንድ ሆነዋል፣ ፍቅረኛ ሆነዋል። ፍቅራችሁ እንግዲህ ያመረ የሰመረ ይሁን። የውሸት ቢጀምሩትም የእውነት ይሆናል። በዛ ላይ ደግሞ እቺ መናጢ ቲና ተብዬዋ ከካሌብ ጋር አብረው አደሩ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሩቅ ተስፋ ዩቲዩብ ቻናል ተከታታዮች በሙሉ እንደናችሁልኝ ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቲና ድራማ እንግዲህ እንደምናውቀው በጣም ቆንጆ ድራማ ሲሆን ግን ደግሞ ማለት ነው ቤት እቺ ቲና ተብዬዋ ትሁት ድራማ ነው ነገሩማ። እቺ ቲና ተብዬዋ እንዴት ያለች አውሬ ናት ማለት ነው። እንግዲህ ካሌብን አታላ እንፋታለን ብላ ብር ከተቀበለች በኋላ የመጨረሻ የራት ግብዣ እፈልጋለሁኝ ብላ አታላው አባባና ትሁት አትሄድ እንደዛ አታድርግ እያሉ የእነሱን ወሬ አልሰማ ብሎ ካሌብ ሞኙ ማለት ነው። የእነሱን ወሬ አልሰማ ብሎ ከእሷ ጋር እራት ሊበላ ሄዷል። በሰላም ትለቀኛለች ብሎ እሱ ደህን አድርጎ 400 ሺህ ብሩን ካስረከበ በኋላ እራት እንብላ ብላ ይዛ ሄዳ መጠጥ ውስጥ እንቅልፍ መድኃኒት አድርጋ አብረው አደረች። ዳኒ አይናፋሩ ከሱ ጋር አድረሽ ነው እንዴ ብሎ ተፋጠጠ ከቲና ጋራ። ቲና እባክህ አታካብድ፣ አንተ ለራሱ ዝም ብለህ ተቀመጥ፣ አያገባህም፣ እኔ ከሱ ጋራ ነው የምኖረው እያለች ነው። ዳኒ ኤዶምን እባክሽን ይቅርበኝ፣ ሁሉንም ነገር ላንቺ ብዬ ነው ያደረኩት፣ እንደዚህ አታድርጊ፣ እንደዚህ አትተይኝ፣ ምንድነው ጥፋቴ እያለ ንገሪኝ እያለ የለመናት ነው። ኤዶምም እባክህ አታካብድ፣ በዚህ በቆሸሸ እጅህ አትንካኝ፣ ጥፋትህን አንተ ለራስ በደንብ ታውቃለህ፣ ስለዚህ ንክች እንዳታደርገኝ፣ እጎኔ እንዳትደርስ፣ ካሁን በኋላ እኔ የራሴ ፍቅረኛ አለኝ ብላ ትለዋለች። እንደዚሁም ደግሞ ካሌብና ኤዶሜ እጅ ለእጅ ተያይዘው እና አባባ ቤት ሲሄዱ ውስጥ የነበሩት አባባ ቲናና ዳኒ ነበሩ። እንግዲህ ኤዶም የካሌብን እጅ ይዛ ስትገባ ከና አባባ ቤት ዳኒ በጣም ነው የተናደደው። በጣም ከሚባለው በላይ ቅውጥ አደረገው። አባባም ተሳለቁበት። እንደምን ነው ካሌብ እያለ እየተሳለቀበት ነበረ። ካሌብ ዳኒ መሆንህ ነው? ሰውነት እኮ የተንቀጠቀጠ ነው ወይ? ሄድና ሻወር ቤት ታጠፊትን እያለ እየተጫወተበት ነበረ። እንደነሽ እያለች ስትጠይቃት እንግዲህ ቴና ኤዶምዬ ደግሞ አባባን በጎን ዞር ብላ አባባ ታዲያ እንዴት ነው ብላ እየጠየቀቻቸው ነበረ። ሁሉንም እርግፍ አድርጋ ትተዋለች። ኤዶም ለትሁቴ ይሄ ነገር አስጠልቶኛል፣ ትክክል ነው እንዳያደረግኩት እያለች ነበረ። ትሁትን ምከሪኝ የማይላት የለም። ዳኒ በጎን ምከሪኝ ይላታል፣ ካሌብ ምከሪኝ ይላታል። እንዲሁም ደግሞ ኤዶምዬ ትክክል ነኝ አይደለሁኝም እያለች እየጠየቀቻት ነው። ትሁት ምን አይነት ልጅ ናት? ምን አይነት ሰው ናት? የአባባ እውነተኛ ልጅ ናት ወይንስ ደግሞ ምንድን ናት? ምንም አልገባኝም። የትሁት አላማዋ ምንም አልገባኝም። ትሁት ደህና ልጅ ብትሆንም እንኳን መጨረሻ ላይ መጥፎ ነገር ትሰራለች ብዬ የማላምንም፣ ግን ደግሞ የሰው ልጅ አይደለ ምንድነው አላማ የሚለው ደግሞ እያሳሰበኝ ነው ማለት ነው። ሁሉም ይሄድና ትሁትን ክፉ ነሽ ይላታል። ትሁት ግን እየሳቀች ሁሉንም ታሳልፈዋለች። ዳኒ ልጠላሽ ነው ካሁን በኋላ፣ እስከዛሬ ደህና ልጅ ነበረሽ እያለ ስላት ብትጠላኝ ምንም አይደለም፣ እንዳንተ አይነት ሰው ወደደኝ ጠላኝ፣ የሚጠቅመኝ ነገር የለውም ትለዋለች። እንግዲህ ቴና ትሁትን እኩሽና ትሆንና ምንድነው የምትፈልጊው እያለች ስትጠይቃት ሻይ ለሰራ ነበረ ትላታለች። ቴና ግን እኩሽና የገባቸው ትሁትን ለማናደድ ነው። ትሁት
ስለደረሰችባቸው ዳኔንና ካሌብንና ቲናን ትሁት መኝታ ክፍል ሆና ስለደረሰችባቸው ለማናደድ ብላ ነበረ የጠየቀቻትና የሄደችው ሻይ ለስራ ስትላት የሌባ ላይ ደረቅ መልሶ ልብ አይደርቅ እያለ ነው እንግዲህ አባባ እንግዲህ እየወረደባት ነው ማለት ነው። እየወረደበት ነው ካሌብን። አንተ መቼ ነው የምትነቃው? አሁን ከቤቴ ወጣልኝ፣ ሁሉንም ኮተትህን ይዘህ ወጣልኝ እያለው ነበረ። አባቴ የት ነው የምሄደው ሲለው አባቴ አትበለኝ እያለ ነበረ። ቲና አባባ ስትለው አባባ አትበይኝ፣ አንቺ እንኳን አንቺና ልጅ የምንድለኝ አልፈልግም። አሁን ከዚህ ከቤት ለምንድን ነው የማትወጡልኝ ሲላቸው ዳኒንና ቲናን ዳኒ አሁን የት ነው የምንሄደው? መሽቷል እኮ አባባ፣ አባቴ ትንሽ ጊዜ ስጠን ሲለው በቃ እናንተ ካልወጣችሁልኝማ እኔ ልውጣ፣ አንተ ነህ እንደዚህ የምታስደርገኝ ብሎ ካሌብን ጥሏቸው ይሄዳል። አባባ ጥሏቸው ከቤት ከወጣ በኋላ እንግዲህ ቲናና ዳኒ በጎን እየተንሾካሾኩ እየተያዩ እየተፋጠጡ ነበረ። ካሌብም ተናዶ እናንተ ለምንድን ነው ግን ከዚህ ከቤት የማትወጡት ሲላቸው እንወጣለን ብለውት በቃ እናንተ ካልወጣችሁ ማትወጡ ከሆነ ሙጫ ናችሁና ሰው ቤት ሁልጊዜ ተሟጫችሁ እንድትቀመጡ ከሆነ ፍላጎታችሁን ይወጣላችኋለሁኝ ብሎ ካሌብም ጥሏቸው ይወጣል ማለት ነው። ዳኒ በጎን አባባን ይሄንና አባባ በቃ ትንሽ ጊዜ ስጠኝ ሲለው እስከ ዛሬ ምን እየሰራህ ነበረ? እስከ ዛሬ የሰጠሁ ጊዜ እስከ ዛሬ አልነገርኩኝም ነበር እንዴ? እዚሁ እንድትኖር ነው እንደ አላማ ብሎ ሲለው በቃ ሸክም እንደሆንኩብህ አውቃለሁኝ፣ እንደከበድኩህ አውቃለሁኝ፣ ግን ደግሞ ትንሽ ጊዜ ስጠኝና አወጣለሁኝ ሲለው እሺ እስከ መቼ ነው ጊዜ የሚሰጠው ሲለው እስከ 15 ቀን ድረስ ስጠኝ ብለዋል። አባባም ተስማምተው እሺ እስከ 15 ቀን ድረስ እጠብቅሃለሁኝ ብሎታል። ዳኒ ይወጣል ወይንስ አይወጣም የሚለው እንግዲህ ይሄ ሌላ ሀሳብ ነው። በጎን ደግሞ ቴናዬ ማለት ነው ዳኒ ካሌብን አንፋታም፣ አሁን እኮ ታርቀናል፣ መቼም ቢሆን አልፈታህም፣ የሰጠኸኝን ብር ደግሞ 400 ሺህ ብሩን ደግሞ ለሚስትህ ስጦታ ነው፣ በቃ ስጦታ ነው የሰጠኸኝ እንጂ አንፋታም ብላ ታናድደዋለች። እንደዚህ ስትለው እንግዲህ ካሌብ ተናዶ ቲናን አንቆ ገደላት እዛ ፍራሻቸው ላይ። እሱ በሱ እስር ቤት ሊገባ ነው በቲና የተነሳ ማለት ነው። እንግዲህ ካሌብ ከዳኒ ጋራ ተናንቆ ባለበት ሰዓት ፖሊሶች መጡ። ሁለታችንም ተያይዘን እስር ቤት እንድንገባ ነው ወይንስ ሲለው አይ እኔ እንዳንተ አላማ ብስ አይደለሁም፣ ብዙ አላማ ያለኝ ሰው ነኝ እና እስር ቤት መግባት አልፈልግም ብሎ ይለዋል። እና ቴና ስታናደደው ቴናን አንኳ ሲገላት አላማውን ረሳው እንዴ ካሌቦ ተረጋጋ ማለት ነው። የደረሰባቸው በደል አንተና ኤዶም የደረሰባቸው በደል በጣም ከባድም ቢሆን ግን ደግሞ እስከ ዛሬ ድረስ ተሸክመሃቸዋልና በፍቅር ማስወጣት ይሻላል አባባ እንዳለው ማለት ነው። አባባ ዳኒን በፍቅር ብንለያይ ይሻላል ሲለው አሁን አባዬ ገብቶኛል፣ እወጣለሁኝ፣ በፍቅር እወጣለሁኝ፣ ይችል 15 ቀን ብቻ ጠብቀኝ ብለዋለች። እንግዲህ ዳኒ ተኋላ ኤዶምን እየተከተለ ለምንድን ነው የምትከተለኝ ተወኝ ስትለው በቃ አልተውሽም እያላት ነበር። ለአንቺ ብዬ ነው ይህን ሁሉ ነገር ያደረግኩት፣ አንቺም እንደ ሌሎች ሴቶች አቀራት ተወጃለሽ እንዴ? ከካሌብ ጋር የሆንሽው ለምንድን ነው ይችላል። ካሌብ ካንተ እንደሚሻል በደንብ ታውቃለህ ስትለው በገንዘብ አሁን በገንዘብም ቢሆን ከአንተ ይሻላል ስትለው ኤዶም እንደ ኤዶሜ አንቺም እንደ ሌሎቹ ሰዎች ገንዘብ ፈላጊ ሆንሽ እንደ ሲላት ማን ገንዘብን የማይፈልጋለ? ገንዘብንስ ብፈልግ ምን ችግር አለው ብለዋለች። እንግዲህ ለዳኒ ግን ደግሞ ከካሌብ ጋር ፍቅረኛ ማማቾች የሆኑት ያው ቴናንና ዳኒን ከቤት ለማባረር ነው እንጂ የማይሆን ነገር ውስጥ መግባት የለብንም ብላ ኤዶም ለካሌብ ነግረዋለች። ካሌብ ግን ኤዶምን ይወዳታል፣ አንድ ቢሆኑ ይላል። አባባም ይወዳታል፣ ሁሉም ይወዳታል። ብዬ የምትወደድ ልጅ ናት፣ ምንም የማይወጣላት እጥር ምጥን ያለች በቃ ቁም ነገር አሳቢ ቁም ነገር አድራጊ ናት። እንደ ዳኒ ያለ ዘልዛላ ፍቅረኛ አያስፈልጋትም ባይነኝ ማለት ነው። እኔ ካሌብና ኤዶም በአንድ ቢሆኑ እንደዚሁም ደግሞ እነዚህ ጅሎቹ በአንድ ሆነ ይቅሩ፣ ያው አይወደዱም። ግን ደግሞ ቲና አሁን ካሌብን አንለቃም እያለችው ነው ያላቸው አማራጭ ዳኒና ካሌብና ኤዶም በአንድ ሆነው
እስካላመኑበት ድረስ እነሱም አይለቋቸውም ባይነኝ መልሰን እንገባለን እያለች እየፎከረች ነው። እንግዲህ ቲና ትሁት በጣም ደስ የምትል ልጅ ናት። ቀጥይበት በዚሁ ማለት ነው። ትሁቴ የኛ አንበሳ ማለት ነው። ግን ትሁት ነው የሚለው ድራማ። ትሁት ግን የማን ልጅ ነች? የማን ልጅ ነች? ሁሉንም አባዬ ነው የሚሉት እንግዲህ አባባን ሁሉም አባዬ ነው የሚል የመጣው ሁሉ አባዬ ነው የሚለው። ይህ ግን ደግሞ የዚህ ሁሉ ሰው አባት አይደለም። አባባ እንደምናውቀው ያው የካሊብ አባት ብቻ ነው ማለት ነው። በቃ እንደዚህ እያለ ቲና ድራማ ይቀጥላል። ትሁት ድራማ እንደዚህ እያለ ይቀጥላል። ዩቲዩብ ቻናሌን ላይክ እንዲሁም ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።